አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነንና በስልጣን በአገዛዝ አንድ የሚሆን እሱ ከዘመኖች አስቀድሞ የነበረ ነው። የቀዳሚነቱ ጥንት ይህን ያህል ተብሎ የማይለካ የዳህራዊነቱን ፍጻሜ የማይወሰን ኃጣውንና በደሎችን የሚሰውር የሚሸፍን ለጻድቃንና ለኃጣን ፀሐይን የሚያበራ ለደጋጎችም ለክፉዎችም ዝናምን የሚያዘንብ በአፍና በአንደበትም ሁሉ ምስጋና የሚገባው በሰኔ ወር የሚነበብ የቅዱስ ገብርኤል ድርሳን ይህ ነው እንላለን። በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። በሊቀ መላእክት በቅዱስ ገብርኤል ስም አቅሉም በሚባል ደብር የተሰራች አንዲት ቤተክርስቲያን ነበረች። ቀድሞ እንደረገው ብዙ ተአምራትን መንክራትን የገለጸባት ስራዋ ከተፈጸመ በኋላ በሰኔ ቀን በምትቀደስበት ጊዜ ከቀድሞ የሚበዛ ተአምራት በውስጡ አደረገ። በዚች ቤተክርስቲያን በደጃፏ በኩል ከመሃሏ ላይ በሚቀደስበት ጊዜ እንደ ላብ የሆነ ውሃ ጠብ ጠብ ይል ነበር። ይህ በታየበት ዓመት በሀገር ሁሉ ረሃብ ይሆን ነበር። ዳግመኛም እንደ ዝናም ጠብታ ውሃ ይፈልቃል። ይህ በታየበት ዓመት በሀገር ሁሉ ታላቅ ጽጋብ ይሆናል። በዚህ ጊዜ የዚህ ሀገር ሰዎች ረሃብና ጥጋብ ከመሆኑ አስቀድሞ በዚህ ያውቁት ነበር። ይህም ምልክት በየዓመቱ እንደዚች ቀን ሆኖ ይደረጋል። ጴጥሮስን ከግዞት ቤት ያወጣው ይህ ሊቀ መላእክት ገብርኤል ነው። ጴጥሮስ በሁለት ጭፍሮች መካከል ተኝቶ እግሮቹና እግሮቹን በሰንሰለት ታስሮ ሳለ ጭፍሮችም በዘበኞችም የእስር ቤቱን በር ይጠብቁ ነበር። የእግዚአብሔር መልአክ ወደ ጴጥሮስ ወረደና በእሱ ዘንድ ቆመው። በዚህም ቤት ውስጥ ብርሃን ሆነ። ጴጥሮስም መልአኩ ጎኑን መታውና ቀሰቀሰው። ፈጥነ ተነስ አለው። ሰንሰለቶቹም ከእግሮቹና ከእግሮቹ ወልቀው ወደቁ። ያም መልአክ ወገብህን ታጠቅ፣ ጫማህንም አድርግ አለው። እንዳለውም አደረገ። ልብስህን ልበስና ተከተለኝ አለው። ወጥቶም ተከተለው። የመጀመሪያውን በር ከወጣ በኋላ የብረት ሳንቃ ካለበት በር ደረሰ። በገዛ ራሷ ወለል ብላ ተከፈተች። ወደ አንዲት ሜዳ በደረሱ ጊዜ መልአኩ ጴጥሮስን ትቶት ሄደ። ይህም ሊቀ መላእክት ቅዱስ ገብርኤል ነው። ወንጌልን የጻፈ ዮሐንስ ስለርሱ በራእይ መጽሐፍ እንደተናገረ ከዚህ በኋላ ሊቀ መላእክት ቅዱስ ገብርኤል የእግዚአብሔር መልአክ በሰማይና በምድር መካከል እየበረረ መጣ ብሎ በምድር ላይ ይሰብክ ዘንድ የዘላለም የሚሆን ወንጌልን ተሸክሟል። እግዚአብሔርን ፍሩት እያለ ይሰብክ ዘንድ ፍሩት፣ አመስግኑት እያለ በአሕዛብም በሕዝብም በጎሳውም በመንደሩም ያስተምር ዘንድ ቁርጥ ፍርድ የሚፈረድበት ሰዓት ደርሷልና ፀሐይና ጨረቃን ከዋክብትን ለፈጠረ ጌታ ስገዱ እያለ ከሊቀ መላእክት ከቅዱስ ገብርኤል ተአምር ከብዙ ባጭሩ ነገር ተናገርን። እነሆ ጽፈናል። በጆሮአችን የሰማነውን በዓይናችን ያየነውን እንጻፍ ብንል የእውቀት ችሎታ ይጎለናል። እንደ ምድር አሸዋና እንደ ሰማይም ኮከብ ስለሆነ ብራናም አይችለውም። በወንጌል እንደተነገረ ሁሉ ቢጻፍ ኖሮ የመጽሐፍቱን ብዛት ዓለም ባልቻለው ነበር። ለመጻፍ የሚቻለንም ቢሆን ባልጻፍንም ነበር። በሚሰሙ ሰዎች ዘንድ ዝንጋኤ እንዳይሆን መጽሐፍ ነገራችሁ በመጠን ይሁን ብሎ እንደተናገረ ሌላውም መጽሐፍ ብዙ መነጋገር ልብ ያዘነጋል ብሏልና። ከአንድ ከእግዚአብሔር በቀር ከሰው ልጆች ወገን አሸዋንና የዝናምን ጠብታ መቁጠር የሚቻለው ማን ነው? የሊቀ መላእክት ገብርኤልም ተአምራት እንዲሁ ነው። ረድኤቱ በረከቱ ከሁላችን ጋር ጸንታ ለዘላለም ትኑር። በሊቀ መልአኩ በቅዱስ ገብርኤል ልመና ከጠላታችን ከሰይጣን ያድነን ዘንድ ከቅዱሳንም ሁሉ ጋር ይሰጠን ዘንድ ለዘላለሙ አሜን።